ስንቱ አፉን ከፈተ። ባለጌ ናቸው እያልኩ ዝም አልኩ። ጭራሽ ቤቴ መጥቶ አብሮኝ የበላ የጠጣ ሰው አይ ይሄ በስቷል። ያምጣልኝ እንጂ ተስፍሽ ሐረርጌው ሀቢባ ላይ ማስረጃ አለኝ ብሏል። ማስረጃውን ያምጣልኝ። ማስረጃውን ካላመጣ ውሸታም ነው። ውሸታምነቱ ይረሳል። ሆናችሁ ካለምንም የመዳም ቅመሞችን ጠቅማችኋል። መልቲ ገስት ልትጠቀሙ ነው። ጌም እኮ ጌም በየቤታቸው ከፍተው ብታጫውቷቸው እኮ ጥቅሙ ሙሉ ለራሳቸው ነው። ኑ የመዳም ቪዲዮ ሰርቶ ሀቢባ የዘረፈችበት ማስረጃ ይበል ያቅርብ። ደረሰኝ በስሜ ቅናታችሁን በልክ አድርጉት እንጂ ስላልተሳካላችሁ የተሳካለትን ሰው ጎትቶ መጣል ነው እንዴ? ለምን ተሳካላት? ገና ይሳካልኛል። የሰክሰስ ፕላስ ቻሪቴብል አምባሳደር ነኝ። የወንድም ካሌድ ፋውንዴሽን አምባሳደር ነኝ። ገና የብዙ በጎ አድራጎት ድርጅቶች አምባሳደር ሆናለሁ። ገና ወደፊት የራሴ ቲቪ ቻናል ጣቢያ ይኖረኛል። እናንተ ቁጭ ብላችሁ ያማችሁ ውስጥ ለውስጥ እየተርመጠመጣችሁ 50 ብር እየለቀቀማችሁ እኔ ቲክቶክ ላይ በማስታወቂያና በጌም ገቢ ያገኛለሁ። እሱ ደማችሁን አፈላው። ለምን ጊፍት ይሰጣታል? ለምን ማስታወቂያ በጣም ትሰራለች? አሁን በጣም ነው ማስታወቂያ መሰራው። አልহামዱሊላህ ርዝቄ ነው አላህ ሰጠኝ። ተቃጠላችሁ እናንተ ማስታወቂያ ሰርታችሁ አታውቁ። ንጹህ ልብ ሲኖራችሁ ትሰራላችሁ። ወደፊት ልባችሁን አጽዱት። አሁን ማስረጃዬን እየጠበቁ ነው። ማስረጃ ካላቀረባችሁ ውሸታም ናችሁ። ሰክሰስ ተቋም ነው። ለምን ሄዳችሁ አትከሱትም? ህገ ወጥ ነው ካላችሁ መንግስት ፍቃድ ሰጥቶት ነው የሚሰራው አይደል? ባለቤቱም ድርጅቱም ሀገር ውስጥ ነው ያለው። አያውን ፈርቶ ዳውላውን ሀቢባ የምታስተዋውቀው እስኪ እስከ ዛሬ ደርሶት ያልተሰጠው አለ? ቤት ደርሶት ያልተሰጠው አግኝታችኋል? ማንንም አላስገባም። ተስፍሽ ሐረርጌው ሀቢባ ያጭበረበረችው መረጃ አለኝ እጄ ላይ ብሏል። ጠይቁልኝ። መረጃውን ያውጣና እውነት ሌባ ከሆንክ ህዝብ ይፍረድብኝ። መረጃዬን እየጠበቅኩ ነው። ማንም ባለጌ እንደፈለገ አፉን ሲከፍት ዝም ብያለሁ። አንተ ግን አብረን በልተን ጠጥተናል። እኔ አብሬ ለበላሁት ለጠጣሁት ሰው በጣም ክብር አለኝ። ሰውን ከኋላ አልወጋም፣ ከኋላ አላማም ሰውን። አምጣልኝ መረጃዬን። ማስረጃ ግን የዘረፍኩበትን ማስረጃ። አይ ሲበዛም ልክ አለው። እስከዛሬ ማንም ባለጌ አፉን እየከፈተ ዝም አልኩ እንዴ? ባለጌዎቹ ባለጌ ናቸው ብዬ ዝም አልኳቸው። ያገዝኩት ቁጭ ብዬ እርዳታ የሰበሰብኩለት እንደ ወንድም ያየሁት ቤቴ በክብር እንግዳ አርጌ ጠርቼ ጠብር ግፍ ብዬ እንግዳ ያስተናገድኩት ሰው መረጃ ሳይኖርህ ከሆነ ግዴታ አይደለም እኔ ቤት መምጣት ባይፈልግ ቪዲዮ ይስራልኝ። አሁን ቪዲዮ ይስራልኝ። ሰርቷል ብላችሁ ንገሩኝ። እዚህ ጋር ከፍቷለሁ። ደረሰኝ ለጥፉ፣ ማስረጃ ለጥፉ፣ ቪዲዮ ይስራልኝ። ግዴታ አይደለም። እኔ ቤት መምጣት ካልፈለገ አይምጣ። ግዴታ አይደለም። ደግሞ ማስመሰል አያስፈልግም። ለኔ በትህትና ዋትስአፕ ላይ ሲስተርሊ በክብር እያወራኸኝ ሚዲያ ላይ ወጥቶ ግን ሌላ ነገር ማለት በጣም ሼም ነው። ለኔ ፋሲካ ሰድቦኛል ብላለች። ናና ላስታርቃችሁ ስልክ በጣም በትልቅ ትህትና ስመጣ ዜድና ሱሱ እየተጨቃጨቁ ነው። ፋሲካ የለችም ነው ያልከኝ። ለኔ ላይቭ ላይ ግን ምን ስለሆነች ነው እሷ ቤት የምሄደው? ሼም ነው። እንደዚህ ማስመሰል አያስፈልግም። ፊት ለፊት ንጹህ ግልጽ ሁኑና የወደደ ይውደዳችሁ፣ የጠላ ይጥላችሁ። እኔ የወደደኝ ይውደደኝ፣ የጠላኝ ይጥላኝ፣ ችግር የለብኝም። በቃ ግልጽ ነኝ። በውስጥ ሌላ በውጭ ሌላ ለምን ትሆናላችሁ? ማስረጃውን እፈልጋለሁ።
እኔ ቤት አለመምጣት ሙሉ መብት አለክ። ችግር የለውም። ነገ እርዳታ ስትፈልግ ትመጣለህ። ቁጭ ብዬ 500,000 ብር አሰባስቤ ልካለሁ ለጀጎል በጎ አድራጎት ድርጅት። ደብተሩ አለ። እኔ ሁሉ ነገር በማስረጃና በመረጃ ነው። ሁልጊዜ ግን ያገዝኳቸው ከጎናቸው የቆምኳቸው ሰዎች አብረውኝ በልተው የጠጡ ሰዎች እንደዚህ በጀርባ ሲወጉ በጣም ያሳዝናል። በጣም ለእኔ ትልቅ ትምህርት ነው። ችግር የለውም። ስለማከብርክም ነው አሁን ማስረጃ መጠይቀው እንጂ ማንም ባለጌ ቢሆን አፉን የከፈተው እስከዛሬ ብዙ ባለጌዎች ሀቢባ ሌባ፣ ሀቢባ እንደዚህ ሲሉት ብዬ ትቻቸዋለሁ። ግን ስለማከብርህ ነው የምጠይቅህ። እዚህ ጋር የምጠብቅህም ማስረጃውን እስክታወጣ። ሼር አድርጉለት። ቤቱ ላይቭ ላይ ከሆነ በኮመንት ማስረጃ እየጠበኩ እንደሆነ ንገሩት። መምጣት ካልፈለገ አከብራለሁ አለ መምጣቱን ቪዲዮ ይስራልኝ። አሁኑኑ ቪዲዮ ይስራልኝ። ማስረጃውን ለጥፉ። ማስረጃ ካላመጣ እንላቀቅም። አሁኑኑ ማስረጃውን ለጥፉ፣ ቪዲዮ ይስራልኝ። ቤቴ አለመምጣት ሙሉ መብት አለው። ማስረጃውን ግን ለጥፉ፣ ቪዲዮ ይስራልኝ። እኔ ቪዲዮ እዚህ ጋር ከፍተዋለሁ ለህዝቡ። ሲምፕሊ ማስረጃ አለኝ ነው አይደል? እጄ ላይ ሀቢባ ያጭበረበረችበት ማስረጃ አለኝ ነው አይደል? በቃ ማስረጃ ይለጥፍልኝ። አትምጣ፣ ቤቴ መብትህ ነው። ማስረጃ ይለጥፍልኝ፣ ቪዲዮ ስራልኝ። ይሄ የሁላችሁ የኢትዮጵያ ህዝቦች ሆይ ሀቢባ የዘረፈችበት ማስረጃ ብለህ ለጥፍልኝ። ያለ ማስረጃ የሰውን ስም ዝም ብሎ አንስቶ ሀቢባ ያጭበረበረችበት ማስረጃ አለኝ። እንዴ ለምን ለውሽዬ ለምን ሴት ናት ብለሽ ቆምሽላት? ለምን የሳጂን ፓስፖርት አልሰጠሽኝም? ስጭኝ ስልሽ አልሰጥም። የሰው ፓስፖርት ዝም ብዬ ያስጠይቀኛል በህግ። አህያውን ፈርቶ ደውለው ራሷን ለምንድን ነው የማትጠይቋት? ዳይሬክት እሷን ፈርታችሁ ነው። እኔ ላይ እሷ አውሮፓ ስላለ ሀገር ብኖር መብቴን ማቅ ሴት ነኝ። እኔ አንድ ሴት ነኝ። ኦኬ፣ እናንተ ብዙ ብትሆኑ አልፈራችሁም። ሀቅ እስካለኝ ድረስ እስከ መጨረሻው ድረስ እንሄዳለን። በጣም የሚያሳዝነው ነገር ማለት ነው የሆንኩላችሁ ያደረኩላችሁ ሰዎች እንዲህ ስትሆኑ ነው የሚያሳዝነው። ማስረጃውን ይለጥፍልኝ። አልሄድም። አይምጣ። ከፈለገ ቪዲዮ ይስራ። ምን ነው ማስረጃ አለው አይደል? ይለጥፉ። ቪዲዮ መስራት እኮ ነው ሲምፕሊ። ማስረጃውን ይለጥፍና ቪዲዮ ይስራ። እየጠበቅኩ ነው። ማስረጃ ካላወጣ ውሸታም ነው። በቃ ማስረጃ ያለው ሰው ሀቢባ ሌባ ናት ያለ ሰው ሌብነቴን የዘረፍኩበትም ማስረጃ ይለጥፍልኝ። እየጠበቅኩ ነው። ከዛ እናንተ ትነግሩኛላችሁ። ሰርቻለሁ ቪዲዮ ይኸው ብሎ ይነግራችኋል። ትነግሩኛላችሁ በኮመንት። በሰከንድ አካውንቴ ከፍቷለሁ። አንላቀቅም። ማስረጃ ካላመጣ ማንም እየተነሳ ስሜን እንዲያነሳ ከዚህ በኋላ አልፈቅድም። በዛ በጣም ባለጌዎቹን ስምስል ሌሎቻችሁም እየተነሳችሁ እንደዚህ ልትጀምሩ እኔን የምትጥሉ መስሏችሁ ነው። እቁብ ከሰክሰስ ትኬት ከምትቆጥሩ እቁብ ጣሉ። እቁብ ልትጀምሩ ስላሰባችሁ እናንተ ጋር እቁብ እንዲጥሉ ከሰክሰስ አትቁረጡ ትኬት። ይሄ እኮ ምቀኝነት እኮ ነው፣ ቅናት እኮ ነው ይሄ። እናንተ ስላላችሁ አይቆምም ትኬቱ። አንድ ሰው በኢትዮጵያ 2000 ብር ከሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ትኬት ቆርጦ ባይደርሰው እንኳን አካል ጉዳተኛ ወገኑ ዊልቸር እያገኘ ነው። አካል ጉዳተኛ ወገኑ የስራ እድል እያገኘ ነው። እኔ ንጹህ ስራ ስለምሰራ ንጹህ ስለሆንኩ ሁሌም ደረቴን ነፍቼ ይናገራለሁ። እናንተ ግን ሁሌም በውስጥ ስለምትርመጠመጡ እድሜ ልካችሁን ትለማመጣላችሁ፣ ትሽለጠለጣላችሁ። የሰደባችሁ የረገጣችሁ ሰው ቤት ገብታችሁ ትለማመጣላችሁ። ዋይ ቢኮዝ የሆነ የያዘባችሁ ነገር ስላለ። እኔ ግን ማንም አባቱ ምንም ስለማይዝብኝ ማንንም ጋር አልለማመጥም፣ አልሽለጠለጥም። ለምን? ማንም ምንም የሚይዝብኝ ነገር የለም። ምንም ነገር የለኝም። ንጹህ ሰው ነኝ። አስተዋውቂልኝ ሲል ክፈል ነው የምለው ማንንም ሰው። አዎ በጌም አገኛለሁ። እንግዲህ ተቃጠሉ። ማስረጃ
በተረፈ እኔ ቤት እርዳታ የተሰበሰበላቸው እያንዳንዳቸው ሰዎች አንድ በሀቢባ አካውንት እርዳታ ተሰብስቦልኛል የሚሉ ካሉ ለመቀጣት ዝግጁ ነኝ። አንድ እያንዳንዱ እዚህ ቤት የተረዳ ተረጂ 3ኛ ደብተር ላይ ደርሰናል ጋይስ። እያንዳንዱ ይመዘገባል። ሁሉም የተረዳው በራሱ በታማሚው አካውንት ነው። ታዲያ እኔን የሚያነካካኝ ምንድን ነው? እርዳታ በታማሚው አካውንት ከተሰበሰበ ሰክሰስ ድርጅቱ ነው። ሲቆርጡ በድርጅቱ ነው የሚቆርጡት። ምኑ ነው እኔን የሚያነካካኝ? ምኑ? ለምን ማስታወቂያ ሰራች? እናንተ አስመሳይ ስለሆናችሁ ኑ የመዳም ቅመሞችን ጠቅማችኋል። መልቲ ገስት ልትጠቀሙ ነው። ጌም በየቤታቸው ከፍተው ብታጫውቷቸው እኮ ጥቅሙ ሙሉ ለራሳቸው ነው። ኑ የመዳም ቅመሞች ጌም ላጫውታችሁ በቤቴ ገስት ላይ ደርድሬ መልቲ ገስት ወደ እኔ 30% ይገባላ። እየተጠቀምኩ ነው፣ ግን ሳላስፎግር አይደለም። ሳላስፎግር ነው እየተጠቀምኩ። እኔ ግን ግልጽ ተናግሬ ነው። እኔ ማስታወቂያ አስከፍዬ በግልጽ ተናግሬ ነው የምሰራው። ንጹህ ነኝ፣ በድብቅ አይደለም፣ በግልጽ አልሄድም። አይምጣ፣ ቪዲዮ ይስራ። ማስረጃውን ለጥፎ ቪዲዮ ይስራልኝ። ቪዲዮውን እፈልገዋለሁ። ቪዲዮን እጁ ላይ ያለውን ማስረጃ ለጥፎ ቪዲዮ ይስራ አሁን። ካለበለዚያ ውሸት ነው፣ ማስረጃ የለውም። ዝም ብዬ ቁጭ ብዬ ጊዜን ማባክን ሴት አይደለሁም እኔ የሥራ ሰው ነኝ። የልመና ሰዓቴ ይደርስብኛል። ጌም ፍራግመንት ሉዝ አደርጋለሁ። አይ ዶንት ሃቭ ታይም ለቁጭ ብሎ ለማውራትና ለመጨቃጨቅ። ማስረጃ ብቻ ነው የምፈልገው። ማስረጃ ልኝ ብሎት ማስረጃው ሊለጥፍልኝ ቪዲዮ ሰርቶ ከዛ እኔ እዚህ ጋር ለህዝቡ ከፍተዋለሁ። አለቀ። ካለበለዚያ ማስረጃ የለክም። ከሌለ ውሸታም ነክ። ማንም በእኔ አይጠቀምብኝም። ማንም ቫይራሉ የሞት የተረሳ ሁላ የማንም ቫይራል በቀስቀሻ አይደለሁም እኔ። ማስረጃችሁን ለጥፉልኝ፣ እየጠበቅኩ ነው። ሴት ናት እርጉዝ ናት ምናምን አቅም የላትም ምናምን ብላችሁ ነው እንደምታስቡት? እኔ አንድ ሴቷ ለሺ ወንድ በቃለሁ። ምድረሽ ልጥልጥ እንዴ! ሴት ሆኜ የሴት ጠላት የለኝም። እንዳለ ወንዶች ቁጭ ብለው የሚያሙኝ ወንዶች ቤታቸውን ከፍተው፣ አረ ወንድ ሁኑ። ሌሎች ሴቶች እኔ የሴት ጠላት ነው ያላቸው። እኔ ብቻ ጠላቶቼ እንዳለ ወንዶች። አይ ነው ለምን እንደምትጠሉኝ። ሴቶችን ሁሉ መክሬ ያጀገንኩባችሁ፣ ከሴት መቀፈል አቃታችሁ። ሴቶቹን ሁሉ አነቃው ለወንድ ብር እንዳይሰጡ። ደማችሁ ፈላ፣ ተነሳችሁ። ወደ ጌምሽ ነው ማስረጃኝ ያምጣልኝ እንጂ ተስፍሽ አረርጊው ሀቢባ ላይ ማስረጃ አለኝ ብሏል። ማስረጃውን ያምጣልኝ። ማስረጃውን ካላመጣ ውሸታም ነው፣ ውሸታምነቱ ይረጋገጥልኝ። ካለበለዚያ ማስረጃውን ይለጥፍልኝ። አሁኑኑ ከኋላዬ ለምን ማውራት አስፈለገ? ሪከርድ ባይላክልኝ፣ ስክሪን ሪከርድ ባይደረግ ኖሮ በቃ ሀሜት ሆኖ ሊያልፍ ነበረ። ቤቴ መጥቶ ከጄ በልቶ ጠጥቶ ለጃጎል በጎ አድራጎት ድርጅት ቁጭ ብዬ እርዳታ ሰብስቤለት ቢሮ ድረስ ሄጄ መክሰሩን ቀርጬለት እርዱት ብዬ ቪዲዮ ሰርቼለት በነፃ ሳይከፍለኝ 5 ሳንቲም እኔ ሳይከፈለኝ ለማንም ቪዲዮ ማልሰራ ሴትዮ እውነት መልካም ሰው ነው፣ እህቶቼን ይረዳል ብዬ ላግዘው ቢሮ ድረስ ሄጄ ቀርጬለት በነፃ ቪዲዮ ቀርጬለት ፖስትቼለት ላይቭ ላይ ቁጭ ብዬ እርዳታ ሰባስቤለት እንደዚህ ይደረጋል? አብሮ የበላ የተጠጣ ይታማል? በላይቭ ሪከርድ ባይደረግ አለፈ፣ አልሰማሁም፣ አላየሁም። አሁን ማስረጃውን ፈልጋለሁ። ማስረጃው ካልመጣ የኢትዮጵያ ሕዝብ ውሸታምነቱን እንዲያቅልኝ ይፈልጋለሁ። ማስረጃ ይምጣልኝ። አሁን ቪዲዮ ስራልኝ። ይኸው የሀቢባን ሌብነት እዩ ብለክ ቪዲዮ ስራልኝ። እየጠበቅኩ ነው። እናንተ እዛ ማንም ሲይዝባችሁ ማስረጃ
እኔ እንደናንተ ባለጌ አይደለሁም። የሰውን ጉድ ስጣላ ጠብቄ አላወጣም። ባለጌ አይደለሁም እንጂ ጉዳችሁን ታውቃላችሁ። በትዳራችሁ ብትሉ፣ በስራችሁ ብትሉ፣ በምን ብትሉ ፈጣሪ በጊዜው ያጋልጣችኋል። አሁን ግን እኔ እየሰረቁበትን ማስረጃ አምጡልኝ፣ አምጡልኝ። ጠብቃለሁ። እኔ ሌባ ከሆንኩ እስከ ዛሬ ለምን ዝም አላችሁ? ለምን ዝም አላችሁ? አሁን የሳጂን ፓስፖርት ስጪኝ ስትሉ እምቢ ስላልኳችሁ ነው ሌባ የሆንኩት? ወይስ ፋሲካን በሴት ሆና ለምን አላስከበርካትም? በቤትክ ቆዳሽን አስልጬ ነው ማስገርፍሽ ሲላት ለምን ዝም አልካት ብዬ ስለጠየቅኩ ለሐቅ ስለቆምኩ፣ ፋሲካ እህቴ ናት፣ ሴት ናት፣ ስታለቅስ ከጎኗ ቆሜ ለምን ብዬ ስለጠየቅኩ በዚህ ስለተናደድክ ነው ሌባ የሆንኩት? ሌባ ከሆንኩ ሌብነቴን ለምን እስከ ዛሬ ደበቅልኝ? አንተ ሐቀኛ ከሆንክ ለምን ዛሬ ነው ሌብነቴ ይታየክ? ሌባ ከሆንኩ እሺ ማስረጃዬ ነው። በዛ ዝም 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 ስላችሁ በዛ። አሁን እየጠበቅኩ ነው። ማስረጃ ካልወጣ ውሸታምነታችሁን እመኑ። የኢትዮጵያ ሕዝብ ውሸታምነታችሁን ያረጋግጥ። ማነው ለምትሉ ተስፋ ያደርገው። ማስረጃ ፈልጋለሁ። ማስረጃዬ ቪዲዮ ይሰራልኝ። ቪዲዮውን ፈልገዋለሁ። ያጭበረበርኩበትን የዘረፍኩበትን ማስረጃ እንዴ ማንም ከኋላ እየተነሳው የቀደምኩት ሁሉ ለምን በለጠችን እያለ እየኮረከሙ ወደ ኋላ ሊመልሰኝ አትችሉም። እኔን አትመልሱኝም ወደ ኋላ። ማንም አይመልሰኝም። ሀቢባ ሌባ ናት ካላችሁ ማስረጃዬን አምጡልኝ። እየጠበቅኳችሁ ነው። ህዝብ ፊት አምጡልኝ። ስንቱ አፉን ከፈተ። ባለጌ ናቸው እያልኩ ዝም አልኩ። ጭራሽ ቤቴ መጥቶ አብሮኝ የበላ የጠጣ ሰው አይ ይሄ በስቷል በጣም። ዚስ ኢዝ ቱ ማች። ለራሴ ብቻዬን ብቁ ነኝ። እንደናንተ ገስት ላይ ሰው ደርድሬ አይደለም። ሰው አላማ ማልንጫጫም። ብቻዬን ብቁ ነኝ። ብቻዬን ለራሴ ቆምለታለሁ። ለራሴ ራሴ ያለሁለት። ማስረጃውን ካላመጣክ ውሸታም ነክ። ሀቢባ ላይ ማስረጃ አለኝ ብለሃል። አምጣ አምጣ። እኔ ላይ ያለህን ማስረጃ እየጠበቅኩ ነው። ቤቴ አትምጣ። ቪዲዮ ስራልኝ። ቪዲዮ ስራልኝ። ማስረጃውን ለጠፈ ቪዲዮ ስራ። ካለበለዚያ የለህም ምንም አይነት ማስረጃ። ውሸታም ነህ ማለት ነው። ማስረጃዬን እፈልጋለሁ። ጽፍለት እያለባበሰ ለሚሸት ጭንቅላት ሎሚ ጨመቁበት። ኮመንቱን በሎሚ አትለቅልቁት። በጣም ደንግጧል እኮ። ዝም ምል መስሎት ነበር። ዝም ብዬ ማልፍ መስሎት ነበር። እንደዚህ ስሜን ሲያጠፋ ዝም ብዬ ማልፍ መስሎት ነበር። ማስረጃ ስለሌለው አፈረ። ሼም ኦን ዩ። ያለ ማስረጃ የሰው ስም ማጥፋት ሼም ኦን ዩ። በጣም አፈርክ። የምታወጣው አጣክ። ምንም ሳይኖርክ ማስረጃ ሳይኖርክ ነበረ ማስረጃ አለኝ ያልከው ውሸትክን ነው። ላይክ ላይ ያለውን ሽበት አታከብረው። እድሜህን አታከብረው። ቅሌት ትልቅ ሰው ቀለለ። አንተ ትልቅ ሰው ነህ ብዬ አክብሬ እኮ ነው ማስረጃ የጠየቁ እንጂ እኮ ማንም አፉን እየከፈተ እኮ ዝም ብያለሁ። ትልቅ ነህ ብዬ አክብሬ እኮ ነው የምጠይቅህ ማስረጃ። ማስረጃ ካላመጣን ያልፋታም። ማስረጃዬን እፈልጋለሁ። ያጭበረበርኩበትን ማስረጃ አምጡልኝ። ማስረጃውን ቪዲዮ ለጥፎ ይስራልኝ። አሁኑኑ ላይቭን ዘግቶ ላይቭ ላይ ከሆነ ቪዲዮ ይስራልኝ። እቹት እቺ ሀቢባ ሌባ የሁላችሁ ያጭበረበረችበት ብሎ በቃ እሱን ብቻ ነው የምፈልገው እኮ ሌላ ምንም አልፈልግም። ካለው ስለሌለው ነው አሁን ማለባበሱን የመረጠው ሌላ ወሬ በማውራት
በጣም ያሳዝናል። ከዚህ በኋላ ምንም ነገር ብትላናምንህ ነው ማለት ነው። ሁሉ ነገር ውሸት ነው ማለት ነው። ሁሉም ነገር የምታወራው ውሸት ነው ማለት ነው። እንደዚህ ያለ ማስረጃ እኔ ግን አትሊስት ሽበትህን አክብሬ ትልቅነትህን አክብሬ ታላቅ ወንድሜ ብዬ አብረን ስለበላን ስለጠጣን አክብሬ ነው የጠየኩክ። ሌላ ማንም ባለጌ አፉን ሲከፍት ጠይቄ አላቅም። ኢግኖር ነበር ማድረጋቸው። አንተን የሚያክል ሰውዬ ያለ ማስረጃ የሰው ስም ታጠፋለህ? እሺ ቅናት ነው ምንድን ነው ያናገረህ ታዲያ? ማስረጃ ከሌለክ ቅናት ለምን? ስኬታማ ሆኑ ኢትዮጵያ የመጣው ጊዜ እንደዛ ሰክሰስን አስተዋውቂኝ ስትለኝ የነበረው ለምንድን ነው? የኛ እንትን ጊዜ ለምን አልተጠራውም ብለክ እኮ አኮረፍክ። እጣ ሲወጣ እህቶቼ መዳም ቅመሞች ቤት ሲያገኙ ተገኝቼ አብሬያቸው መደሰት ፈልግ ነበር፣ ለምን አልጠራችሁኝም ብለህ እኮ አኮረፍክ። ሳሪቲ ቤት ገዝት ላይ ገብተህ እኮ ቅሬታ አቀረብክ። ለእኔም እኮ አልከኝ በአካል ስንገናኝ ኢትዮጵያ ሞክራችሁ ሳይሳካላችሁ ሲቀር በቅናት የሰው ስም ማጥፋት አይከብድም? ሼም ነው፣ ያሳፍራል በጣም። ካንተ ግን ይህን አልጠብቅም ነበር። ኔቨር። እኔ ከማንም ጋር በውስጥ አላወራም። አስመሳዮች ናቸው። በውስጥማ በትህትና መልሰው ሚዲያ ላይ መጥተው ላይቭ ላይ 24 ሰዓት ስለምትጎለት ሀቢባ አታይም ብለው ነበር ከኋላ ሲያሙኝ የነበሩት። እድሜ ለስክሪን ሪከርደሮች እድሜ ይስጣቸው። ስክሪን ሪከርድ አድርገዋል። ሚዩት አደረገን እኮ ማስረጃ ስትሉት ስለሌለው ነው። ካለው ይለጥፍ። እየጠበኩት ነው። እኔ ያጭበረበርኩትን እኔ የዘረፍኩትበትን ማስረጃ ይለጥፍልኝ። ህዝቡ የፈለገውን ይቅጣኝ። በህግም ልጠየቅ። ወንጀል ነው። የታለ ማስረጃ? ማስረጃ ቀጥታ አውጥቶ መለጠፍ ነው። አንድ ሰው ማስረጃ ካለው ይሄ ሁሉ ፑሽ እየተደረገ ማስረጃ እንዲያወጡ ለምንድን ማታውጣው? ካለክ በሚውት ጨረሰን። በቃ ይሄ ነው አቅም። የውሸታም ሰው አቅም ይሄ ነው። የውሸታም ሰው አቅም ይሄ ነው። የመዳም ቅመሞችን ጌም አጫውታለሁ ብሎ ገዝት ላይ ደርድሮ በመልቲ ገዝት እንዲጠቀም ሌላ ምንድን ነው? ቤትሽን ከፍተሽ ሀቡ አሰድበሽዋል ወይ? እንደዛ ሲል ነበር። በማን ነው ማሰድበው? እኔ ከመቼ ጀምሮ ነው ሰው ገዝት አስገብቼ ሰው ማሰድበው? እንደዚህ አይነት ሰው ነኝ እንዴ? ሲጀመር ማስረጃ አለኝ አለ። ስጠኝ ማስረጃው። የጠበቅኩ ነው። ካለበለዚያ እንላቀቅም እኮ ያለ ማስረጃ። ካለበለዚያ ይመን ሶሪ ማስረጃ የለኝም ቀንቼ ነው። ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ድርጅቱ ስኬታማ ስለሆነ ቀንቼ ነው። ሀቢባ በፎሎ እና በገንዘብ ስለበለጠችኝ በቀጠሮ ጌም 80 አንበሳና 8 ዩኒቨርስ ስላገኘች ቀንቼ ነው። ይቅርታ ብዙ ማስታወቂያ ስለምትሰራ እሷ ቀንቼ ነው። በየቀኑ ማስታወቂያ ስለምትፖስት ቀንቼ ነው ብሎ ምን ይበልልኝ? ይመንልኝ። ማስረጃ ከሌለው ማስረጃ ካለው ይለጥፍ። ማስረጃ ከሌለው ቅናቱን ይመንልኝ። እኔ ምንም እየጠየኩ አይደለም። ማስረጃ ነው እየጠየኩ ያለሁት። ማስረጃ አለቀ። ገና አይናችሁ እያየ እድገቴን ፈጣሪ ያሳያችኋል። እናንተ ሁሌ እኔን እያማችሁ ባሽሙር ነበር እስከዛሬ። አሁን ቀናታችሁ ገንፍሎ ወጥቷል። ስለዚህ ገና እድገቴን ታያላችሁ። ከኋላችሁ መጥቼ እናንተ 6 ዓመት ቲክቶክ ላይ ሰንብታችሁ እኔ በመጣው በ3 ዓመት ውስጥ በስኬት በለጥኳችሁ። ታክሲ ያ ነው ያቃጠላችሁ። ሌላ ምንም የለም። ካለበለዚያ ማስረጃችሁ ለጥፉልኝ።
አቡ ጋብዘሽ ነበር ቤትሽ? አዎ ለፋሲካ ጊዜ ጠርቼው ለኔ በትህትና በዋትሳፕ ስመጣ ሱሱና ዜዶ እየተጨቃጨቁ ነው ውሽዬ የለችም መጥቼ ነበረ አቡዬ ብሎ በትህትና መልሶልኝ ላይቭን ከፍቶ ደግሞ ማን ስለሆነች ነው እሷ ቤት የምሄደው? እሷ ስትጠራ ሰው ቤት አትሄድም። ኦ ማይ ጋድ ወንድ ልጅ እንደዚህ ያስመሳይ ይሆናል? ለኔ በትህትና በዋትሳፕ መልሶልኝ በትልቅ ክብር መልሶልኝ መጥቼ ነበረ ዜድና ሱሱ እየተጨቃጨቁ ነው ውሽዬ የለችም ብሎ መልሶልኝ። ከዛ በደሞ ቤቱን ከፍቶ ምን ስለሆነች ነው እሷ ስጠራኝ የምሄድላት? ለምን ሁለት አይነት ሰው በውስጥም በውጭም አንድ አይነት ሁኑ እንጂ እንዴ! አስገብኛ ብዬ ገንዘብ ችግር አይደለም። ነገ ማሪ ነገ አሁን አንደኛ ሀቢባ ላይ ማስረጃ አለኝ ያሉ ሰዎችን ማስረጃ ለመጠየቅ ነው የገባሁት። አቡነት ጉዞ ወደፊት፣ ገና ብዙ ምቀኛ ሰው ይመጣሉ። አንቺ ግን ጉዞ ወደፊት። ኧረ እኔ አልሰማችሁም። ወደፊት ማስረጃ ያለው እኔ ላይ ለጥፉ፣ ቪዲዮ ይስራ፣ አለቀ። በዚህ እንስማማለን ጋይስ? ትስማማላችሁ? ሀቢባ ይሄንን ስክሪን ሪከርድ አድርጉልኝ እየሰማችሁ። ሀቢባ ሌባ ናት፣ ሀቢባ አጭበርብራለች፣ ሀቢባ ዘርፋኛለች የሚል ማንኛውም አካል ደረሰኝ በስሜ ለጥፎ ማስረጃ ለጥፎ ቪዲዮ ይስራ። ኦኬ። እርዳታም ከሆነ በአካውንቷ አሰባስባልኛለች የሚል አካል ካለ፣ በሰክሰስ ጉዳይም ሀቢባ ራሷ አጭበርብራኛለች የሚል አካል ካለ ደረሰኝ ለጥፎ ቪዲዮ ይስራ። ህዝቡ ይጠይቀኝ። ተስማማን? ከዛ ውጪ ማንም አፉን ቢከፍት እኔ ውሻ ጮኸ ብዬ ከመንገዴ አላቋርጥም። እኔ ወደፊት እቀጥላለሁ፣ እሄዳለሁ መንገዴን። ስኬቴን እያያችሁ ትቀጥላላችሁ፣ እድገቴን እያያችሁ ትቀጥላላችሁ። አለቀ። ያለ ማስረጃ ከማንም ጋር ምንም ወሬ አላወራም። የማንም መጠቀሚያ፣ የማንም ቫይራል መቀስቀሻ፣ የሞተ ቫይራል መቀስቀሻ፣ የማንም መፈመሻ አልሆንም። እኔ ሀቢባ ብልጥ ነኝ፣ ስማርት ነኝ። ቴንክ ዩ። ሪካርድ ያደረጋችሁልኝ ፖስቱልኝ፣ ሜንሽን አድርጉኝ። ስትፖስቱ ሪፖስት እና ዲዩት ስቶሪ ያደርገዋለሁ እንዲደርሳቸው ማስረጃ እንዲለጥፉልኝ። አለቀ። በማስረጃ እና በመረጃ ነው የምናወራው። አቡዬ ፍራግመንትሽን ይው። እሺ ጋይስ 25 ደቂቃ ነው ያለኝ። ፍራግመንት ሉዝ እንዳላረግ ወይ ጌም ልጫወት ወይ ጊፍት ስጡኝ። እንደዚሁ ስጡኝ ጊፍት ፕሊዝ። ጌም ልግባ። This other method is called